እንዴት አድራችሁ ዋላችሁ እንዴት አረፈዳችሁ ክብር ለእግዚአብሔር ይሁን ጌታን እናመሰግናለን በእነዚህ 3 ቀን ወድጃችኋለሁ ጥሩ እንትን ጌታን ቃል ስትሰሙ አይቻለሁ በደንብ እንደገና ሲጸለይም በደንብ ነው የምትካፈሉት ሲመለክ በጣም ነው የምትገቡት ውስጡ እና እንደምትከርሙ ታስታውቃላችሁ ቸርችንም ቴንኪው ማለት ፈልጋለሁ ያ በኋላ ጊዜ ስለማይኖር ዛሬ መጨረሻ እንዳው ነገም እንድንቀጥል ጠይቀው ነበር ግን ብዙ ድካም ስላለብኝ ሲሄድም ደግሞ ወደ ብዙ አገልግሎት ስለምንገባ ለመቀጠል አልቻልኩም ሌላም ቦታ ምናልባት ጋብዛችሁኝ ስላልቻልኩ ነው ምህረት አድርጉልኝ ታዲየን ቴንኪው ማለት ፈልጋለሁ አይ ቲንክ የውጭ ጉዳይ ሚኒስትራችሁ ነው እዚህ በጣም ነው ኮንሰርንድ ነው ለዚህ ላላችሁ ቅዱሳን ስለዚህ በእናንተ ፍት ቴንኪው አፕሪሺየት አታረጉም አብረውኝ ያሉትም የማይጎረብቱ ልጆች ናቸው ሶስቱም በደስ ያለን ነው ስንገናኝም ስንለያይም ስለዚህ ጥሩ ቲም ነው ፎርም ያረጋችሁትና ቴንኪው ማለት ፈልጋለሁ እዚህ ያላችሁ ሽማግሌዎች የጌታን ስራ በትጋት ያገለገላችሁ ያላችሁ ጌታ ኢየሱስ ሊመጣ እንደሆነ ሰምታችኋል ስለዚህ ያመለካችሁ ያገለገላችሁ ከእግዚአብሔር ቤት ሳጠፉ ለመንፈሳዊ ነገር ዋጋ ሰጣችሁ ለቅዱሳን ንብረት ዋጋ እየሰጣችሁ በጌታ ጋር በቤተ ክርስቲያን በኩል የምትነጠቀው ግለሰቦች ሳይሆኑ ቸርች ነች ቸርች ውስጥ ካላችሁ ነው የምትነጠቁት ቸርች ውስጥ የሌለ አካሉ ላይ የሌለ ብልት ስለሆነ ለብቻው ያለ ብልት አይነጠቅም ማለት ስለዚህ ቤተ ክርስቲያን ሊወስዳት ነው የሚመጣው ስለዚህ እንደ ቤተ ክርስቲያን በያላችሁበት በጣም ትጉህ ናችሁ እንደዚህ እንኳን ጌታ እኛ እንኳን ያገኘናችሁ ቸርች ውስጥ ስለመጣችሁ ነው አይደል ስለዚህ ለቸርች ብዙ ፍቅር ለቸርች ብዙ አክብሮት ይኑራችሁ ቸርች ላይ ማትደራደሩ እሺ ምናልባት አገልጋዮቻችሁን ደሞም እየወደዳችሁ ድካም እንኳን ቢኖርባቸው ያገዛችሁ ቸርች ናት ቸርች አማራጭ የላትም ሌላ አማራጭ ቢኖራት ብቸኛ ናት እና በቸርች ውስጥ በጣም ራሳችሁን ሰሚት አድርጉ ቸርች ላይ አትደጉ በቸርች ውስጥ ደጉ አልደግመውም ይሄ የክርስቶስ ኢየሱስ ተቋም ነው በጌታ እግዚአብሔር አብ ራሱ ቤተክርስቲያን ራስ እንዲሆን ለቤተክርስቲያን ሰጠ እንዲል የቤተክርስቲያን ራስ ጉልላቱ ኢየሱስ ነው እና እሱ ባለበት ነው እኛ የተጠራ ነው ስለዚህ በመትኖሩበት ዘመን ሁሉ ቸርች ውስጥ የምትኖሩ እንዳው አጉል ልማድ ማትለምዱ እንዳው ዝም ብሎ መንደር ለመንደር የሆነ ነገር እንዳትለምዱ ራሳችሁን በጣም ቸርች ማታቀው ነገር እንዲኖር አትፍቀዱ ይሄ ትልቅነት ነው ብስለት ነው እሺ ቸርች ላይ አይታደግም ስለዚህ የሰፈር ፕሮግራሞች ምንም ቢኖሩ እነሱ ራሱ ቸርች የምታቃቸውና ቸርች አክኖሌጅ ያረጋቻቸው ነው መሆን ያለባቸው አይደል ለእናንተ ደህንነት ምን እንደበላችሁ እንድታቁ አሁን የምትበሉት ምንም ጃንክ የለውም በቸርች በኩል ስለሆነ የምትማሩት ለሰውነታችሁ እንደሚስማማ በ3 ቀን ራሱ ቀላችሁ ከኔ በቀር ማለት ነውና ከቸርች ውጪ ግን ምንም ነገር ሲኖር ታማችሁ እንደሆነ እንኳን አይታወቅም አጉል የሆኑ ትንቢቶች አጉል የሆኑ ልምምዶችን በከዮታችሁ ማስወገድ አለባችሁ ልጆቻችሁ ለማታውቁት ሰው አታስጭኑ እጃችሁን አታስጭኑባቸው ቤተ ክርስቲያን አክኖሌጅ ላደረገቻቸው ብቻ አገልጋዮች በዚህ የመጨረሻው ዘመን ብዙ ከባድ ነገር የሚመጣው በዚህ ምክንያት ስለሚሆን ቸርች ላይ ጎበዙ ነው እሺ ቸርች ማትቀሩ ኤቭሪ ሰንዴይ ወደ ቸርች ፕሮግራም ሲኖር ወደ ቸርች ጥያቄ ሲኖር ወደ ቸርች ቸርች ይሄንን አደራ ነው መላችሁ እንግዲህ ኔክስት ታይምም ስንመጣ ቸርች ኮናችሁ እንገናኛለን እዚህ ቸርች ላልመጣ እችላለሁ እዚህ ያሉ አገልጋዮችም እኔን ጨምሮ ወይ ሌላ ቸርች እንመጣ ይሆናል ቸርች ካላችሁ ስለ እንደግመን እንገናኛለን አዲስ አበባም ከመጣችሁ ቸርች ከሆነ እንገናኛለን ከቸርች ውጪ ከሆነ ግን
ምን እንደሆነ ስለማይታወቅ ራሳችሁን በጣም ጤናማ አድርጋችሁ በጣም በቃ ልጆቻችሁን እጥብ አድርጋችሁ ወደ ቸርች እንሂድ ብላችሁ ይዛችሁ ይሄንን ባህል ማድረግ አለባችሁ። ጌታ ይባረክ። ስለ ሁሉ ጌታን አመሰግናለሁ። ይሄ መጨረሻው ክፍለ ጊዜ ነው ማለት ነው። ስለዚህ ይቅርታዬን እንደተቀበላችሁ በምን አውቃለሁ። ሌላ ቸርች የመጣችሁ ፓስተሮች ሽማግሌዎችም አይ ቲንክ እንዳዘናችሁብኝ ሳይሆን ይቅርታዬንና አለመቻሌን እንደተቀበላችሁ ተስፋ ላድርግ። እሺ ቲቶ ምዕራፍ 3 ቲቶ የሚባለውን ሰውዬ ያወቃችሁት ይመስለኛል። በዚህ ሰሞን አበሻ አርገነዋል አይደል? 3 ቀን ጨቀጨኩት። እሱ ራሱ አቤት ሳይል አይቀርም ከሰማይ ማን ያነሳኝ ብሎ ስቅ ሳይለው አይቀርም። በጣም መሰረታዊ ነገር ዛሬ ሲሄድ ማላርመውን ነው መስብካችሁ። እንዲህ ማለት አልነበረብኝም አለለም። የእግዚአብሔር ቃል የማይታረም ስለሆነ እንደ ምህረቱ መጠን ነው። ያው ራሱ ይታወቃል። ይሄ የምህረት መጠን ማንጠቀም የነበርነውን ወድቀን የነበርነውን አነሳን። ማንጠቀም የነበርነውን ደግሞ ዳግም ልደትን ሰጠን። ትዝላችኋል። እንደገና ደግሞ ትላንትና ስንነጋገር አጠበናልን። ማጠቢያው ደግሞ ደም ነው። የክርስቶስ ደም ደግሞ እንዴት እንደሚያጥብ አሁን በአፊት ያለ ኩነኔ ያለ ነውር እንድንሆን ሆነናል። ሌላ ማህበረሰብ ሆነናል። ወገን አግኝተናል። ወገን ያልነበርነውን አሁን የእግዚአብሔር ወገን ሆነናል። ደግሞም ስለሱ እንድንናገር ተፈጥረናል። አሁን ስንኖር በዚህ ምድር ላይ ሌላ ሰው ሆነናል። ዳግም የተወለደ የሚያስብበት የተቀየረለት አስተሳሰቡ፣ ኑሮ፣ የህይወቱ ስርዓት ጭምር የተቀየረለት ሰው ሆነናል። አዲስ ማህበረሰብ ውስጥ አክሌሺያ ናት ቸርች ተጠርታ የወጣች ነች። ስለዚህ አሁን ለዚህ ለአዲሱ ማህበረሰብ ዳግም በመወለድ ተቀላቅለናል። እናትና አባቶቻችንን በመወለድ ያንን ቤት አንድ ሀገር በመወለድ ደግሞ ዜግነትን ከዛ ሀገር እንዳገኘን ሁሉ አሁን ደግሞ ዳግም በመወለድ የእግዚአብሔር ልጆች ሆነናል። ሰማያዊ እና የሰማይ ዜጋ ሆነናል። ከዛ ደግሞ ወገን ሆን። ይሄ በጣም በህይወታችሁ ሁሉ ጊዜ ልትኖሩበት የሚገባ እውነት ነው። ዛሬ ከመንፈስ ቅዱስ አንግል ደግሞ ያለውን እንነጋገራለን። እንደምታውቁት አንድ ንብረት ከገዛችሁ በኋላ የሜንቴናንስ ጊዜ አለው። ህንጻ ከተሰራ በኋላ ያ ህንጻ የመታደስ ጊዜ አለው። ጊዜውን ስለዚህ ውበቱን ይዞ ጠብቆ እንዲኖር ሁሉ ጊዜ እንዳለ እንዲሆን ሜንቴን ይደረጋል። የለገዛነው ልብስ ከለበስነው በኋላ ኢንኬስ ተቀዶም ቢሆን ቆሽሾም ቢሆን ሜንቴን ይደረጋል፣ ይታጠባል። ተቀዶ ከሆነ ይሰፋል፣ ሰፍቶ ከሆነ ይጠባል፣ ጠቦ ከሆነ እንዲሰፋ ይደረጋል። ሁሉ ጊዜ ሕያው ሆኖ የሚኖረው በየጊዜው ሜንቴን ሲደረግ ነው። ሜንቴን የማይደረግ ከሆነ ግን ወደ ነበረበት ባይመለስም ግን የነበረውን ያገኘውን ቅርጹን አጥቶ አለ ተፈጥሮ ይኖራል። ምን ማለት ነው? በጣም እንድትሰሙ ይፈልጋለሁ። ስለዚህ ትልልቅ ሆቴሎችም ትልልቅ ካምፓኒዎችም ድርጅቶች ተቋማት እንትን ሲሰራ ወይ ሲገዛ አንድ ነገር አብረው ሜንቴን የሚያደርግ ካለ ድርጅት ጋር ግንኙነት ያደርጋሉ። ለምሳሌ ዋስትና ወይ ዋራንቲ የሚሰጡን ድርጅቶች ወይ ማንኛውም ዕቃ ሲገዛ ጋራንቲ አለው። ያ የዋስትና ጊዜው ምንም ነገር ሀፕን ካረገ ተመልሰን ወደ ገዛንበት ተቋም ሄደን እንትን ሆኗል ይታደስልኝ ወይ ይቀየርልኝ እንላለን። ከዛ ግን የዋስትና ጊዜው ካለቀም በኋላ ያ ግለሰብ ወይም ተቋም ምንድነው የሚያደርገው? በቋሚነት የተሐድሶ ወይም የመታደስ ጊዜ ወይም የመታደስ ሰዓቱ ሲደርስ እያደሰው ያ ነገር ሁሉ ጊዜ ጥቅም የሚሰጥ ሁሉ ጊዜ ፍሬሽ ሆኖ ይኖራል። እኛ ሀገር ነው ጋራጅ የሚበዛው። ጋራጅ የሚበዛው መኪና ተበላሸ መኪና ስለበዛብን ነው። ብዙ ነጮቹ አካባቢ ስትሄዱ ጋራጅ አይበዛም። ትልልቅ ወርክሾፖችና ትልልቅ የሜንቴናንስ እንትናቸው ሰርቪስ እንትናቸው ሲያልቅ ያ ተበላሽቶ የሆነውን ዕቃ ቀጥቀጣው ሳይሆን ቀይረው በአዲስ ስለሚቀይሩት እኛ ነው እየቀጠቀጥን መኪናው ቀጥ ያለ የነበረው እየቆየ እያበጠ
ተፈጥሯዊ መልኩን ያጣል አይደል በየመንደሩ ያሉ እነዚህ ጋራጅ የሚሰሩ እየቀጠቀጡ ቶርኖ የሚባል አለ የተቀጠቀጠ ከኔቸሩ ውጪ ይሆናል መኪናው ግን አንድ ቶዮታ መኪና ካምፓኒው አለ ካምፓኒው ያው እዚህ ሀገርም እንደዚህ እንደሚሆን ይታወቃል ስለዚህ ሲሆን ነገር ሲሆን ካምፓኒው ጋር ሄዶ ከዛ በዋና ዕቃ ይቀየራል አይደል ተዝላችኋል ይሄ እንደደረጋል በዋናው ማስቀየሪያ አንዳንድ ሰው ስለሌለው ምድረም ያረጋው በየመንደር የተከፈቱ ጋራጆች ጋር ይሄደ ቀጠቀጣል ጎማ ሲወድቅ እንደገና ጎማው ቅርጹን አጥቶ እንዲያበጠ ጎማ ይሆናል ከሰሪዎቹ ውጪ ሲሆን ከዚህ በፊት ይሄንን ዛ አዲስ አበባ ሳገለግል ተናግሬዋለሁ አይ ቲንክ ዩቲዩብ ላይ ሳይኖር አይቀርም አንዴ ነው ወዳጅ መኪና ሰጡት ፓስተር ነው እና መኪና ሲሰጡት እቺ የድሮ መኪና የሚያቅ ካለ መኪና አድናቂ ቀስት የምትባል መኪና መልኳ ቤት በኩል እንደሆነ የማያስታውቅ መኪና አለች በፊትም በኋላው ያ በ1880 ምናምን ውስጥ የተሰራች መኪና ነች እና የፈረንሳይ ፔጆ ካምፓኒ ነው የሰራት ያችን መኪና እና ከሰጡት በኋላ ትንሽ እንደነዳት የምትታመመው ነገር ብዛቱ ልነግራችሁ አልችልም እሱ ገቢው በጣም ውስን ስለሆነ ዝናብ ሲሆን መኪናው ከሐረር ድሬዳዋ ሲነዳ በእጁ አውጥቶ ነው እንትኑን እንደዚህ የሚያደርገው እና በጣም ነው የምታስቸግረው እኔም ማቃታለሁ አንዳንድ ጊዜ እንግዳ ሊቀበል ድሬዳዋ ኤርፖርት ይዟት ይመጣል በጣም ኮራ ብሎ እና ከገመጣ በኋላ ውስጡ ሆኖ በሩ አይከፈትም አንዳንድ እምቢ ይላል እና በመስኮት ይወጣል እየዋሻው አይደለም ይገርማችኋልና በጣም ነው መከራ ያየነበረው በዛች መኪና በኋላ ጋራጅ ሲያስገቡት የጋራጁ ሰው ጻፈለት ይሄንን እቃ ከአዲስ አበባ ስትሄድ ገዝተህ ይዘናና እንቀይራታለን ካልሆነ ግን እየተቸገርክ ነው የምትሄደው ይሉታል ለኮንፈረንስ አዲስ አበባ ሲጋበዝ ከድሬዳዋ ይመጣል እና ገርጂ ሞይንኮ ይዟት ይሄዳል ይዞት ተሰጠው ያው እንደምታውቁት እዛ ገብቶ የሚያቅሰው ወረፋ ይዞ ተቀመጠ ከዛ ቁጥሩ ተጠራ ተነስቶ ሄደ አንዲት መነጽር ያረጋች ኮምፒውተር ላይ ተቀመጠች ሴት ተቀበለችው ሰላም ተባባሉና ምን ፈለክ ስትለው የፔጆ መኪና አለኝ እነዚህን እቃ ፈልጌ ነው ብሎ ይሰጣታል 5 እቃ ነው እና ኮምፒውተር ውስጥ ገባች ስትገባ ጠጋ እያለ ታያለች ኮምፒውተሩን አሁንም ቀና ብላ ታያዋለች ፓስተሩን መቼም የድሮ ፓስተሮች ሰላም ለነሱ ይሁን እና ለካ ያንን እቃ ያመረተው ካምፓኒ ተዘግቶ አሁን ፔጆ ካምፓኒው ሌላ አይነት መኪኖች ነው የሚያመርተውና አምስቱንም አየችው ከዛ የለም ስፔሩ አዲስ አበባም የለም ፈረንሳይም የለም እና ቀና ብላ ያለችው ምንድነው ካምፓኒው ተዘግቷል እቺን መኪና የፈጠሯት የሉም እና ምን ይሻለኛል ይላታል ያው እሱ እና የት ነው ማገኘው ሶማሌ ተራ የሚባል ቦታ አለ መርካቶ እዛ ነው ወይ ማገኘው አይ እኔ አይ ዶንት ኖ ግን እዚህ መኪናው ካምፓኒው ስለተዘጋ ስፔር የለውም ማለት ደወለልኝ ዘንዬ አለ እና በጣም ስለምንሳሳቅ አንዳንዴ መጫወት መሳቅ ሲያምረኝ ለሱ ነው ደውለው በጣም ተጫዋች ነው ይገርም ፓስተር ነው ካምፓኒው ተዘግቷል የፈጠሯት የሉም አሉኝ እቺን መኪና 3 ጊዜ አዙሬ ጥላታለሁ አለ እና መኪናዋ እንዳትሄድ የሆነችው የሰሯት የሉም ዞር በሉና የሰራህ እስካሁን በዙፋኑ ላይ ነው ያለው በሉት የፈጠረ ይሳይላል ኢሳይያስ 43 ቁጥር 1 ላይ እና ይሄ ቃል ሳነብ ሁሉ ጊዜ አቺ መኪናን አስተዋውሳታለሁ የሰራህ የፈጠረ እግዚአብሔር አይደለም የሚለው የሰራህ የሚል ቃል አለ ምን ማለት ነው ዳግም ስንፈጠር በክርስቶስ ስንሆን ቦርን አጌን ስንሆን ተደርገን አይደለም የተለቀቅ ነው በየቀኑ ሜንቴን የሚያደርገን አሁን ከገባችሁ በቃ ጨረስኩ ስብከት የሚያልቀው እዚህ ጋር ነው ምን ማለት ነው ነፃ ከወጣን በኋላ ነፃነት ነፃ መሆን ሳይሆን ኑሮ ነው በነፃነት ክርስቶስ ምን አረገን ነፃነት ስለዚህ በነፃነት መኖር ነው ነፃነት እንጂ አንዴ ድኛለሁ ወጣቻለሁ ከሞት ነፃ ወጣው ታጠብ ተቀደስ እንዳንል ነፃነት ኑሮ ነው
በነጻነት እንድንኖር ክርስቶስ ምን አደረገን ነጻ አወጣን ከዛ እንግዲህ ጸንታችሁ እንደገና ለካ እንደዚህ ነው ከወጣን በኋላ እኛን መልሰው ባሪያ ሊያደርጉን የሚፈልጉ አሉ yes ከዳን በኋላ እንደገና ወደ ጨለማ ሊከቱን የሚፈልጉ አሉ አዎ እስራኤል ከግብጽ ከወጣ በኋላ ፈርዖን የተከተለው ምን ለማድረግ ነው ያዕቆብ ከላባ ቤት ከወጣ በኋላ ላባ የተከተለው ያዕቆብን ምን ሊያደርገው ነው ሊመልስ ነው ከወጣን በኋላ የለቀቁን እነዛ ፈቅደውልን ሳይሆን ተገደው ነው የለቀቁን ተቀምተው ነው በኃይል ብልጫን የተለቀቅ ነው ስለዚህ የለቀቁን ፈቅደው ስላይደለ ቁጣ አለባቸው እልህ አለባቸው እንቢ ስትሉ ቆያለ ይከተለናል ፍጥነታችንን የቀነስን እንደው አቋም የቀየርን እንደው ከተፈለግንለት ከዚያ የጎደልን እንደው የሚከተሉን መልሰው ምን ሊያደርጉን ባሪያ ሊያደርጉን እንደዛ አይደለም በያገሩ የሊብሬሽን ዴይ ወይም በያመቱ የሚከበር የነጻነት ቀን የሚባል አላቸው የዚህ ሀገር ኬንያ ከእንግሊዝ ነጻ ያወጣችበት ዓመተ ምህረት አላት አይ ቲንክ በያመቱ የሚከበር ይመስለኛል አሜሪካም ታከብራለች ከማን ነጻ ያወጣችበትን ከእንግሊዝ ነጻ ተገዝታለች ለእንግሊዝ ታቃላችሁና አሜሪካም ብዙ አውሮፓ ከተሞችም የሆነ ቀን ያከብራሉ የአፍሪካ ሀገሮችም ከባርነት ነጻ ያወጡበትን ቀን በአብዛኛው ያከብራሉ በዛ በአመት አንዴ ሲከበር የነጻነት ቀን ስለሆነ በዛ ወቅት ላይ የነበረውን ያስባሉ በዛ ወቅት ላይ የነበረውን ታጋዮች ያስቧቸዋል ሞተው እንኳን ቢሆን በዛ ወቅት ላይ የነበረ አለባበስ ካለ ይለብሳሉ በዛ ወቅት ላይ የነበረ ሁኔታ ከነበረ ያንን ቀን ያስታውሱታል ምንድነው አላማው አልቲሜት ጎሉ በየአመቱ የነጻነት ቀን ሲከበር ነጻነታችንን ማንኖረው ከሆነ ነጻ የወጣንበት እነዛ መልሰው ባሪያ ሊያደርጉን ይፈልጋሉ ብለው የነጻነት ቀኖች ይከበራሉ ዞር ብላችሁ የነጻነት ቀን አክብር በሉት ይሄ ሊብሬሽን ነጻ የወጣንበት ቀን ይከበራል ምን ማለት ነው ይሄ ምን ማለት ነው ወደ ኋላ አልመለስም አይደል ወደ ኋላ እንድትመለሱ ይከተሏቸዋል ሲል ባሪያ ሊያደርጓቸው ፈርዖን መልሶ አንገታቸው ላይ ቀንበር ሊያስገባ እንደተከተላቸው እግዚአብሔር ፈረሱንና ፈረሰኛውን በባህር ውስጥ ጥሎላቸው ነፃ እንዳረጋቸው ላባንም አስጠንቅቆ እንዳትነካው እንዳለ እኛም በክርስቶስ ከዳን በኋላ ፕሪንሲፕል ነው ሽማወራችሁ ከዳን በኋላ በቃ አሁን ይሄ ዘመን እንደምታውቁት የኮስሞ ዘመን ነው የሚባለው አይደለም የኮስሞ ሲዝን ነው አሁን ምን ማለት ነው ለምሳሌ በሚድል ኢስትና በኖርዝ አፍሪካ አካባቢ ላይ አይ ቲንክ ትንሽ ወደዚህ ወደ እኛም ኢስቱ አካባቢ ላይ ትንሽ ጠጋ ያለን ለምሳሌ የመዋቢያ ዕቃዎች አሉ ለምሳሌ ሴት ልጅ ከተጋባች በኋላ በየጊዜው ባሏ ወዷት እንዲኖር ደንገጥሮች በየጊዜው ይሰሯታል ቅርጿን በደንብ ስሙ ከዛ መንፈስ ቅዱስ ምን አይነት ብሩክ አምላክ እንደሆነ ተነጋግረን ዘምረን በጌታ ሰላም ወደ ምሳ እንሄዳለን አንዳንዶቻችሁ ግን አቆሰታተራችሁ እኔን ልታረክ ፈልገ ነው እና መውጫ በዚህ ጋር ስለተከፈተ ዛሬ ካስቸገርኩ በዚህ ጋር ልወጣ እችላለሁ እና እነዚህ ለምሳሌ አስቴር ታውቃላችሁ ይሄ የኖርዝ አፍሪካ አሁን እንኳን የመዋቢያ ዕቃዎቻችን ሞሮኮ ምናምን የቱኒዚያ ድንጋይ የሞሮኮ ባዝ ምናምን ነው የሚባለው መነሻው ውበት ከውጫዊ እንትን ላይ የሚመጣ ሳይሆን በውስጣችን ያለው ነገር ነው መጠበቅ በሚል የኖርዝ አፍሪካና የሚድል ኢስት አካባቢ ያሉ ሴቶች በዚህ በጣም የተዋወቁ ናቸው አሁን ነው ውጫዊ ነገር ላይ ኬሚካል ፓውደር ምናምን በመቀባት አርቲፊሻል ዳሌ 40-60 ማሳጃ ምናምን አሁን ነው እንጂ የመጣው እነዚህ በዋና መጽሐፍ ቅዱስ ላይ ያለው ታሪክ የሜንቴን ይደረግ ሰው ለምሳሌ አስቴርንም መተው ከደንገጥሮቹ ከመርዶኪዮስ እጅ ወሰዷት ይላል ለአንድ አመት ለ6 ወር አሽዋት አይልም ይላል እኮ ለ6 ወር ማለት እንትን ስም የግዕዙ 8 ቁጥር ነበረች ስለዚህ ሲያሽዋት ሼፕ ያረጓት ነው በዘይት ለፊቷ ምግብ ሰጧት ይላል ፊት መልኩ የሚመጣው በምግብ እንጂ በሜካፕ አይደለም ቴንክ ዩ እዚያ አካባቢ ነው ያለው ካሁን በኋላ ወደዚህ ነው ማወራው አሁን ሰው ዝም ብሎ ውጫዊ ነገር ላይ ይሰቃያል እንጂ ውበት ያለው ውስጥ እንጂ ደጅ አይደለም ስለዚህ ትክክለኛ አንድ ጤነኛ ሴት በየጊዜው ካገባች በኋላ ይዘቷ እንደተጠበቀ እንዲኖር ሜንቴን ትደረጋለች ሶሪ ስለዚህ ቃል ምትሰራው ሁሉ ጊዜ ኪንግ ሳይዝ እንድትሆን ነው
ሮዝማን ሲጋራ ላይ ኪንግ ሳይዝ የሚል ጽሁፍ ድሮ የሚያቃለ ድሮ እኔ በየሱቁ አልገኝም እኔ ነገስታት ነው የሚያጨሱኝ ይላል ሲጋራው መፍዙዝ ነው ግን ምንድነው ንጉሱ ወስደው ሲያሸዋት አይደል ቅርጿን ሲሰሯት በማመጠል ያረጓት ነው በንጉስ መጠል ያረጓት ነው ንጉስን ሁሌ ፊት እንድታረግ ነው ንጉስ ድንግጥ ብሎ እንዲቀር ነው ኦኬ ስለዚህ ንጉስ ወ6 ወር ሄደው አሽዋት ይላል ቅርጿን ሲያሽዋት መርዶኪዮስ አያቃተም መጨረሻ ላይ ሌላ ሴት 6 ወርስ ለፊቷ የሚሆን ምግብ ሜካፕ አይደለም ምግብ ያበለው አንዳንድ ሰዎች አሁን እቤትና ውጪ በጣም የሚለያዩ ሰዎች አሉ ማታ ፈርሰው የሚተኙ አሉ ሲወጡ ተሰርተ I'm sorry ያው ምን ለማለት ነው ከባድ ነገር የሜንቴን መደረግ ያ ነገር እንዳለ ለመጠበቅ እንዴት ከባድ እንደሆነ ለነግራችሁ ስለፈለኩ ነው የነበረ ቅርጽ የነበረ መልክ የነበረ ውበት የነበረ የቆዳ ጥራት የነበረ የሰውነት ቁመና እየተኖረ ሲወለድ በዛ ገላ እየተኖረ እድሜ ሲገፋ ጊዜ ሲሄድ through time ያ የነበረው ነገር እንትንልና እሷም ተስፋ ተቆርጥና ድሮም እኛ እንዲ ነበርን ወደ ማለት ይመጣሉ ለምንድነው የምን ችግር ስላለ ነው ለዚህ ነው አረቦቹ ስታዩዋቸው በፍጹም እድሜያቸውን መገመት አትችሉም ምክንያቱም ምንድነው በየጊዜው ራሳቸውን በጣም ለዚህ ነው እኛ ሀገር የወይባ ጢስ ምናምን እኮ ያለው ተፈጥሯዊ ነው ኦኬ ራስን ሜንቴን ማድረጊያ ነው ጉልበት መመለሻ ነው መልክ መመለሻ ነው ለዛ በጣም ቫልዩ እናቶቻችን ምንም ሳይጨንቃቸው 11 12 አይወልዱም አሁንስ እሺ እምቢ አለ የዘንድሮ ማህፀን በጣም ከሄደ 4 ነው የሚሄደው አይሄድም የዘንድሮ ማህፀን እምቢ አለ ድሮስ ምን ነው እኮ አንዳንዶቻችሁ 9ኛ ልጅ ናችሁ ቤታችሁ ውስጥ እኔ አሁን 5ኛ ልጅ ነኝ እናቴ 7 ስትወልድ ጉልበታም እንደሆነች ነው አባቴ የሞተው እና አንዳንዱ ቤት እኮ 12 ነን 10 ነን ልክ ነው አይደለም ለምን ይመስላችኋል እነሱ ላይ ኬሚካል የለም ራሳቸውን በጣም ተፈጥሯዊ በሆነ መዋቢያ ራሳቸውን ይጠብቃሉ የውስጥ ኦርጋኖቻቸውን ይጠብቃሉ እና አሁን ግን ምንውጣው ነገር አበዛዙ ምንቀባው ነገር አበዛዙ በተለይም ዲያስፖራዎች ድንገት ስትመጡ ልንጸልይላችሁ አንዴ ብላችሁ እኮ ካውንስሊንግ ላይ እኮ ከፍተው የሚውጡ አሉ ሰዓት ጠብቀው ካውንስሊንግ የተደረጉ ሁሉ የሚውጡ አሉ እምንውጣው አበዛዙ ራሱ አሁን እና ውጫዊ ነገር ላይ በጣም አተኩረናል እግዚአብሔር በጣም በሜንቴናንስ ያምናል ሰምታችሁኛል አያችሁ ብዙ ጊዜ ሰው ሲጀምር የነበረው መንፈሳዊ ግለት ለምንድነው አብሮት ሰስቴን ማያረጋው ለምንድነው ያኔ የነበረው ግለት ያኔ የነበረው ጸሎት ያኔ የነበረው ጾም ያኔ የነበረው ወንጌል መስበክ የበራለት ሰሞን የነበረው መንፈሳዊ ፍላጎት እየቆየ ሲመጣ መደበኛው ደግሞ ለምን የሚመጣ ይመስላችኋል እየተቆየ ሲመጣ ያ የነበረው መኪናህን ለማደስ የሰጠኸውን ትኩረት ለህይወት ትኩረት ስለማንሰጥ ነው ለዚህ ነው አንድ ወቅት ላይ የነበሩ ግለቶቻችን የሁሉ ጊዜ አይደሉም አንድ ወቅት ላይ በቃ መዘመር ነው መጸለይ ነው መንገድ ላይ ወንጌል መስበክ ነው አሁን ግን ዝም ብለናል ፈገግታ አጥተናል በጣም መሬት ላይ ያለው ነገር እኛን ለማስተዳደር ጉልበት ገዝቷል ሰይጣን ጉልበት አግኝቷል አንዳንዶቻችን ላይ ጭምር ያድራል እየጮኸ የሚወጣው ከማያምን ነው የሚመስላችሁ ከሚያምን እኮ ነው እንዴት እንደዚህ ሆን ለምንድነው እንደዚህ ተጎዳ ነው ለምንድነው በነበርንበት ቅርጽ ያልቀጠል ነው እንዳውም ለምንድነው እየቀጠልን እየጋልን ያልሄድ ነው መጽሐፍ ዘወትር በመንፈስ የምትቃጠሉ ሁኑ ይላል ሮሜ ምዕራፍ 12 ላይ ምንድነው የሚለው አዲሱ መደበኛ ትርጉም ላይ እንደጋልክ ግለት ነው የሚለው ግለት መጋል ታቃላችሁ ለምንድነው እየተቀዛቀዝን ሄድ ነው አያችሁ የመንፈስ ቅዱስን ሚና በህይወታችን አክኖሌጅ ስለማናደርግ የእግዚአብሔር መንፈስ ለምን እንደመጣ ስለማናቅ ያው ተመልሶ እንደ ድሮ በቃ የሆነ ዘፈን የተወ ግን ምስኪን ሰው መጠጥ የተወ ግን ጉልበት አልባ የሆነ ነገር የተወ የታደሰ ነው ታድሷል እኮ ሰውየው ግን ከፍጥረታዊ ሰው የሚለየው በጣም ትንንሽ በሆነ ነገር ነው እንጂ እንዳውም አንድ ነን ወደሚል መምጣት ቀስ በቀስ ኮምፕሮማይዝ ወደ ማድረግ መቀዛቀዝ መሰላቸት መዳከም መንፈሳዊ ዓለሙን አለመጠበቅ በእውነት ዛሬ ይሄን በመሰበካችሁ እንደተመረቀ ሰው ቁጠሩ በእውነት እኔ ቸርች ያገለገልኩትን አይደለም መጥቼ ያገለገልኳችሁ
የትኛውም ዩቲዩብ ላይ የትኛውም ቦታ ብትፈልጉ እነዚህ 3 ቀን ያገለገልኳችሁ ለመጀመሪያ ጊዜ ነው ያገለገልኩት ይሄንን ቀን የጌታ መንፈስ ነው የሰጠኝ ለእናንተ እና በደንብ እንድትሰሙ አደራችሁን በቃ ብዙ ጥቅስ አልነግራችሁም እና በጣም እየተቆየ ሲመጣ ብዙ ነገሮች መደበኛው ወደ መሆን መጥተዋል ስሪሚቲ ልክ ነው አይደለም ብንፈተሽ የነበረው አይነት ግለት አለ ነበር ነው አሁን መቸለታ ነታዲን ከማን ጋር ስታወሩ ባስ ላይ እንሰብክ ነበር እንትን ላይ እንሰብክ ነበር ማለት ዋው ስብዬ እኔ አስባለሁ እነዛ ጊዜዎች የማይገኙ ጊዜዎች ናቸው ለምንድን ነው ኢንካውንተራችንን እምንጠብቅበት ገና ፍሬሽ ስለነበር ማይቲ የሆነ ነገር ላያችን ላይ ተገልጧል ይሄ በሐዋርያቱ ዘመን ላይ የሚገርማችሁ እስከ ህይወታቸው መጨረሻ የሚሞቱበት ቀን ጭምር የሚተነብዩ ነበሩ የታሰሩበት ቀን ላይ ጭምር አጋንንት ያስወጡ ነበር ለምንድነው መቀዛቀዝ ላያቸው ላይ ማታዩት በመንፈስ ቅዱስ ሜንቴን ይደረጉ ነበር እስቲ ተሐድሶ ብለው አንድ ጊዜ ተሐድሶ ይሄ በጣም መሰረታዊ ነው ምን ማለት ነው ለምሳሌ ቀድሞ ሌላ መንግስት ያገለገለ አንድ ወታደር በህይወት ተርፎ ካልሞተ እና ሌላ መንግስት አገሩ ላይ ከመጣ የነበረውን ወታደር ያ የጊዜው መንግስት ሰብስቦ ምን ያስገባል ተሐድሶ በሉኝ እንጂ ልክ ነው አይደለም ተሐድሶ ያስገባቸውና ሶፍትዌር ይቀይርላቸዋል ይደሮ ያዛኛው መንግስት አገልግልሃል አይደል የሚለው ያኛው መንግስት ለዛ መንግስት ተዋግተሃል አሁን ለመጣው አዲስ መንግስት ብለው ያው ሰውዬ ነው ግን ቀይረውታል ከዛ ተሐድሶ አስገብተው ይለቁታል ሲለቁት የድሮውን መንግስት አያገለግልም ተሐድሶ ላገኘለት ለዚያ መንግስት ነው ራሱን የሚቀይረው ልክ ነው አይደለም ኢየሱስ ያድናል ኦኬ አሁን በመንፈስ ቅዱስ ልክ የእግዚአብሔር ልጆች ስንሆን ዳግም ስንወለድ ትናንት እንደነገርኳችሁ አጠበን ከዚያስ መንፈስ ቅዱስ አደሰን ይላል መታደስንና ልደትን ባገኘንበት በመንፈስ ቅዱስ ይላል ታደስ ኦኬ ከዛ በኋላስ ጎበዝ ባል ይባላል ሚስቱን ሁሉ ጊዜ ያድሳል ራሱንም ይጠብቃል እድሜው አንዳንዱ ሰው ገና 40 ቤት ነው ግን ይጎበጣል ፊቱ ተጨማደዳል እና እነዚህ አርቲፊሻል መዋቢያዎች ዛሬ እንደምታውቁት ዓለምን በከፍተኛ ሁኔታ እየመሩ ያሉት አርቲፊሻል መዋቢያዎች ናቸው ደግመዋለሁ ምንድናቸው ለምሳሌ የናንተ ያልሆነ ጸጉር አንዳንድ ጊዜ እጅ ስንጭን ራሱኮ አሜን የምትለው ህንድ ያለችው አናት እዚህ ያለው ሰው በቅርብ ነው ዘይት አፍስሼ ለአንዲት እህት ቢሮ ስጸልይ ቆይ እግዚአብሔር ሰው መረብ አለው ከስሩ አለችኝ ለካ ዘይቱ አልገባም የራሷ ጭንቅላቷን ራስ ቅሏን አላገኘውም ያገኘው ይሄ ዊጉ የተሰራበት መረብ ነገር እኔ ያንቀን ያየሁት በእውነት መረት አርጉልኝ እኔ ትሁት ነኝ እኔ ማንንም ሰው ልናገር አልፈለኩም እና ዘይቱ አልነካምና ቆይ ብላ ገለጠችልኝ በኢየሱስ ሁለት ሰው ላይ ዋላይ ዛሬ በጣም ኢን ቢሊየንስ ዶላር ሚንቀሳቀሰው በአለም ላይ በኮስሞቲክስ ምክንያት ነው ሰው ስቃይ ውስጥ ገብቷል ታውቃላችሁ ይሄን መክተቻ የሚባል አለ ይሄን ማውጫ የሚባል ፊትን ጸጉሩ አለ በጣም ሰው የሚሰቃየው አሁን ውጪ ላይ ፊትድ ሆኖ ለመገኘት ነው እና በአብዛኛው ይሄ ነገር ስለበዛ ቸርች ውስጥም ገብቷል አርቲፊሻል ላይፍ በጣም ፕሪቴንድ የሚያደርግ ብዙ ሰው እንትን ያረጋል ሪል አይደለም እኮ ቤቱ ማያረጋው ነው እዚህ የሚሆነው ደብል ፌስ ነው ብዙ ሰው እና ጄኒዩን የሆነው ነገር ከላያችሁ ከጠፋ እመኑኝ የምታስመስሉበትን ነገር ነው የምታረጉትና ባለቤቴ ትነግድ ነበር አሁን ሳታቆም በፊት ባንኮክ እና ዱባይ ተመላለሰች ታገለግል ነበር ኦርደር ትቀበላለች ብዙ ጊዜ ኦርደር ስትቀበል የምትቀበለው በጣም ደስ አይልም እንዴ ይሄ ነው ወይ ቢዝነሱ አልኳት እሺ አምጥቼስ ቢከፍሉኝ አለች ከተቀበሉ በኋላ ለብሰው አይሰጡኝም አለች ብሩን እና የሚያመጡላት ኦርደሮቹ አርቲፊሻል ጥፍር አርቲፊሻል አይላሽ አርቲፊሻል እንትኑ እንደገና አርቲፊሻል ዳሌ 40-60 አይጡት ማሳጃ አርቲፊሻል እነዚህ ሴቶቹ ግን ምንድነው እኛ ላይ የሚቀያየሩብን ለምንድነው እግዚአብሔር እንደፈጠራቸው የማይኖሩት ከባድ ጊዜ ነው እና ስቃይ ውስጥ ገብተዋል አንዳንዶቹ እንዳው በእውነት ከልቤ ነው እና ወደ ተፈጥሯዊ መዋቢያ እግዚአብሔር ይመልሳችሁ እዚህ ጋር ነው እኔ ቤተሰቦች ያሉት
እና ቤተክርስቲያን ዛሬም በዚህ አይነት እንትን ውስጥ ወድቃለች አሁን አንዳንዱ ሰው በጣም ፕሪቴንድ ያደርጋል አሜን አሜን ይላል እቤት ገብቶ ሚስቱን በቦክስ የሚያገለግል ሰው እዚህ አለ በጣም ተገበዝና ያያችሁ እና ሜንቴን ሊያደርገን ወደ ውስጣችን የገባው እርሱ እንዲያፍርብን ሆነ እና የነበረውን ያንን ጄኒዩኒቲን ከብዙዎቻችን ያጣን መደበኛ የሆነ ሰው በቃ መኖር መሞት የሚያቃተው አይነት ሰው መሰል ወዳጆች ይሄንን ቪዲዮ በእውነት እኔም ፈልገዋለሁ ዛሬ የምቀርጸውን እናንተም ደግማችሁ ስሙት እና በጣም መጠንቀቅ በጣም መጨነቅ ያለብን ጊዜ ላይ ነው ያለነው ለምን ራሳችንን በየጊዜው የሚያድሰን ለተፈለግንለት መንፈሳዊ ዓለም ብቁ የሚያደርገንን ከእግዚአብሔር አብ ፈቃድ በክርስቶስ መክበር ወደኛ የፈሰሰ መንፈስ ቅዱስ የሚባል የተባረከ አምላክ በእውነት ለመንፈስ ቅዱስ ምስጋና ይሁንለት እግዚአብሔር ይመስገን በቃ ይሄንን ላወራችሁ ነው ይሄንን የተቀበልነው መንፈስ ሜንቴን የሚያደርገው የእግዚአብሔር መንፈስ ይባላል ምን ማለት ነው በየቀኑ ትኩስ በየቀኑ መንፈሳዊ ነገር ሁሌ ርዕሱ የሆነ ሰው አሜን በየቀኑ ትኩስ የጋለ ሰው ለሰይጣን የማይመች በእያንዳንዱ ቀን በየወቅት ለሚያመጣቸው እጅ የማይሰጥ እንዲሁ ጧት ኢየሱስ እንዳለ የሚጨርስ ርዕስ እንዳይቀይር የሚያደርገው መንፈሳዊ ሙቀቱ የተጠበቀ ልጆቹ እሱም የተጠበቁ እንዲሆኑ የሚያደርገው ሁሉ ቀን ፍሬሽ የሆነ ላይፍ በጌታ በኢየሱስ ስም አሜን በሉኝ ፍሬሽ የሆነ ሰው ንቁ የሆነ ሰው ድሮ በነበረው ግለት ድሮ እንዳውም በጨመረ ክብር በጨመረ መንፈሳዊ ዓለም ራሱን የሚጠብቅ ይሄ ፕሮግራም ዛሬ ያልቃል ይሄ ምነግራችሁ ህይወት ግን በህይወታችን ይቀጥላል ሁሌ ትኩስ እንደሆነ ሃሌሉያ ድሮ ሳትበላ ትኩስ ከሆንክ አሁን እየበላህ እንዴት ያቀታሃል ድሮ ብዙ ሰዓት ለብሱ ካመናችሁ ዛሬ የሚቀየር ሲኖር እንዴት አቋም ትቀይራላችሁ ያኔ በነካችሁ በዛ መንፈሳዊ ሙቀትና ግለት እንድትቀጥሉ የሚያደርግ ሜንቴን የሚያደርግ እግዚአብሔር መንፈስ የሚያድስ ሚስጥሩ ይሄ ነው አንዳንድ ሰው እድሜው ገፍቶ ለምን still you are strong ለምንድን ነው እንደዚህ ሆንኩ ይባላል ምክንያት ምንድነው እስቲ የህይወት ስርዓትን ንገረን እስቲ የምግብ አመጋገብ ስርዓትን ይባላል ኢንተርቪው ላይ በጣም እኮ ያንግነስ ካሁን ሲባል እንዲነ ማረጋው በቀዝቃዛ ውሃ ሻወር ወስዳለው ይላሉ ፍጥረታዊ ሰዎች ልክ ነው አይደለም ይሄን በላለው ይላል ያኛው ያን በላለው ይሄን ጠጣለው ወክ አረጋለው ይላል አንዱ ምናም ይላል መጠየቅ አለብን በዚህ ሁሉ አመት እንዴት እስካሁን ትኩስ ሆንክ ይሄ ይናፍቀኛል መንፈሳዊ ነገር እየሄደ የማይቀዛቀዝ ወቅት ለሚያመጣው ነገር የማይፋዘዝ ለመንፈሳዊ ነገር አሁንም ቫልዩ ያለው በመንፈሱ ላይ የተነካሰው የመንፈስ ቅዱስን ጉብኝት የሚያስተናግድ በየቀኑ ልሳን የሚያወራ ጩሁና አሜን በሉ ጣዋት ተነስቶ ከጌታ ጋር ጊዜ ያለው ልቡን የሚጠብቅ ራሱን የሚጠብቅ ሜንቴን የሚደረግ ሰው ዋው ይሄንን ሁሉ ጊዜ የህይወቴ ስርዓት እንዲሆን እናፍቃለሁ በእነዚህ ሁሉ አመት ይሉኛል አንዳንድ ሰዎች ይሄን ሁሉ አመት እንዴት ነው እንደዚህ ይሉኛል እንዴ መሄኮ እኛ የጀመርነው እኮ አይደል አባቶቻችን የኖሩት እንዲህ ነው ተሰደው ጀግኖች ናቸው ታስሮ ወደ ሮም እየሄደ መላጢያ የምትባል ደሴት ላይ ሲደርስ ይፈውሳል እላያቸው ላይ የሚያልፍባቸው ነገር ማይቲ ነው ለምንድን ነው በአመታት ርዝማኔ አንዳንዶቹ ሐዋርያት ታቃላችሁ ከ28 እስከ 35 አመት ይሄ የሐዋርያት ሥራ መጽሐፍ ራሱ የ35 አመት እድሜ ነው ያለው በ35 ከ30 እስከ 35 አመት ውስጥ የተሰራው ነው የተሰደረውና የተጻፈው እነዚህን ሁሉ አመት እንዴት ነው እንደዚህ ጀግና የሆኑት እሺ ይሄ ፕሪንሲፕል ለማውራችሁ እኛ አሁን አንዳንዱ ነገር ድክም ብሎናል በቃ ሁሉ ስለሆነ የመጣ ሰው አለ እንኳን መጣችሁ እንኳን አልዘፈን ቤት አልሄዳችሁ ኦኬ ግን ይሄ ነው ወይ አልቲሜት ጎሉ በጣም ደካሞች ምስኪን ማይቃወም ገንጥሎ ማይጥል የዲመን ስራ በቃ ዝም ብሎ እንዲ ያለ ያርሰው ለምንድን ነው እንደዚህ ይሆን ነው ይሄ ነው ወይ ልካችን ይሄ እኮ አይደለም ልካችን ነው ዞር ብላችሁ አንተ ይሄን ብቻ አይደለህም በሉት የሚበልጥ ክብር ንገሩት የሚበልጥ ኃይል በውስጥ ገብቷል የሚያድስ ክብር ገብቶብሃል ንገረው እያደሰህ ትቀጥላለህ በትግርኛ ተሐድሶ ምንድነው ተሐድሶ ነው በቃ ሰምታችኋል በትግርኛም ተሐድሶ ነው በአማርኛም
ታድሶ ነው በቃ አቱ አይወሳሰብ እየታደስክ የምትቀጥልበት ኃይል ንገሩት በውስጥህ ገብቷል ይሄ የተቀበልከው መንፈስ ምንድነው የሚያደርገው በየቀኑ ፍሬሽ እንድንሆን እስቲ አሜን በሉ ትኩስ የሚያደርግ አንዳንድ ዶሮ ወጥ እዛ ዛሬ 6 ወር ወጥ ነው ይላሉ ምሳ ምናምን ሲጋብዙን አሜሪካ 6 ወር አይ ዲፕ ፍሪዝ ውስጥ ነው የቆየው ምንም እስካሁን ጎረምሳ ነው ወጡ ይላሉ ዶሮ ራሱ በቅርብ ነው አሁን ራሱ ይጮሃል ይላሉ አውጥተው ኦቨን ውስጥ ምናምን አርገው ምን ማለት ነው የዛሬ 20 አመት የዛሬ 10 አመት አንዳንዶቻችሁ በመከራ ውስጥ ነው ጌታን ያገኛችሁት ከነዚህ ሁሉ ሁኔታ በኋላ ያኔ እሳት ላይ በሰላችሁ አሁን ፍሪጅ ውስጥ ስትገቡ መልክ ማታጡ እንድትሆኑ ሙቀቱን የጠበቀ ይዘቱን የጠበቀ አሁንም የማይበርድ ጋል ያለ ሰው እኔ በዚህ ምድር ላይ የሚመስጠኝ ቸርች ውስጥ ጋል ያለ ሰው ነው የእግዚአብሔር ሰው ቢሊ ግራም ወደ ጌታ እንደሄዱ ታውቃላችሁ በእነዚህ 4-5 አመት ውስጥ በ93 አመታቸው ደግፈዋቸው ይወጣሉ መድረክ ላይ በ93 አመታቸው ኦኬ እና እንደ ያሉ ሃሌሉያ ጉባኤው 93 አመት እኛኮ ከባድ የእርጅና መንፈስ አረጅን ጸጥቅ ወጣቱም ጉልበቱ የተበላ ነው እጅ ሲጫን ይጮሃል አጋንንት ድሮ እጅ ሲጫን እኮ መንፈስ ቅዱስ ነው ላይ ለሚለው አሁንስ አጋንንት ይላል ክብር እኮ አይደለም ወዳጆቼ አጋንንት ሲጮህ ውርደት እኮ ነው ሐዘን ነው እኮ የቸርች ፌለሪቲ ነው እኮ ይሄ እንዴት ዛሬ በጌታ ቤት 5 አመት 10 አመት የቆየ ሰው እንዴት ዲመን ላይ ይጮሃል ለምን እስቲ ለምን ንገሩኝ እንዴ እኛ ላይ ያለው ውጪ ካለው ይበልጣል በደም ጩሁና አሜን በሉኝ ቤታችሁን ፕሮቴክት አድርጉ ላይፋችሁን ኬፕ አድርጉ ሙቀታችሁን ጠብቁ መንፈሳዊ ግለታችሁን እንዴት በዚህ አይደለም በስራ አይደለም ማንንም እንዳይመካ የተቀበልነው መንፈስ ቅዱስ ግን በውስጣችን አሬ ኦኬ በቃ አሁን ተስማምታችሁኛል እዚህ ቤት ከገዛችሁልኝ እዚህ ኖራለሁ እንግዲህ አይ እስቲ ኤፌሶን ምዕራፍ 5 ከዛ ወደ ቲቶ መለስና ጨርሳለሁ ወደ መጨረሻው ፕሮግራማችን ነው ጌታ ይባረክ ቁጥር 21 ላይ 5:21 እዚህ ጋር ስለ ባልና ሚስት ስለ ቤተ ክርስቲያንና ስለ ክርስቶስ የተጻፈ ታሪክ ነው ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ምን በሉ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ለድገመው ምኑን የሚያድን አካሉን የሚያድን ሌሎች ኮሜንታሪዎችን እጆቻችሁ ላይ ካላችሁ አካሉን ሁሌ ያደሰ የራሱ እንደሚያረጋት ማለት ነው እንደነገርኳችሁ ባሎች ሚስቶቻቸውን ያድሳሉ ለክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁ ምን በሉ ውደዱ ይልና ከዛ ያ ቤተ ክርስቲያንን የወደዳት ክርስቶስ እንዴት እንዳረጋት ሲናገር በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ከዛስ ምን እንድትሆን በጣም ይደንቃል ስሙ ራሱን ሰጠ እድፈት ወይም የፊት መጨማደድ ወይም ኢየሱስ ያድናል እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችውን ቤተ ክርስቲያንን ለራሱ እንዲያቀርብ ፈለገ ይላል ወይ ቆይ ይሄን ቃል መደገም አለበት እስቲ ደገም በሉ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ለምን እድፈት
ከጸዳች በኋላ ምን እንዳያገኛት እድፈት እንዳያገኛት ወይም ከታጠበች በኋላ የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችዋን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ምን ማለት ነው? ለምሳሌ ከቃሉ ጋር አንጽቶ መታጠብ ይላል። እቺ ያገባት የራሱ ያረጋት የሞተላት ዳግም የተወለዱ ቤተክርስቲያን ከዳነች በኋላ ከታጠበች በኋላ ከጸደቀች በኋላ ከንጽህናዋ በኋላ ተመልሳ እንዳታድፍ አርጅታም ቢሆን ተመልሳ ወደ ቀደመው መልኳ እንድትመጣ ለራሱ ሊያቀርባት የፈለጋት እቺ ክብርት ቤተክርስቲያን ወይም ሴት ብትቆሽሽ እንኳን ይላል ስሙ አሁን መልኳ እንደቀደመው ባይሆን እንኳን ፊቷ ቢያረጅ ጠዋት ተነስታችሁ ፊታችሁን ያጠባችሁ ማን ነው? እጃችሁ። ጠዋት ተነስታችሁ አላላችሁም? ገላችሁን ስትታጠቡ አላረጋችሁም? ምንም እድፈት ፊት ላይ ቢኖር አይ ትላንት አጥብ ያለው ትላላችሁ? ሄሎ ወይኔ ይሄ ቃል ግን እየገባችሁ ይሆነ? አንዴት ሻወር ወስጃለሁ just I'm free አትሉ። ከታጠባችሁ በኋላ ብታድፉ ነው የሚለው። ብታረጁ ወይም የፊት መጨማደድ ላያችሁ ላይ ቢመጣ መልሶ ከቃሉ ጋር ያነጻታል አይደል የሚለው። በቃሉ አንጽቶ አይተዋትም ለመጨማደድ አይተዋትም ለርጅናዋ አይተዋትም ለቆሻሻዋ መልሶ ለራሱ ሊያቀርባት ፊት እንደገና እንድትሆን ጂሰስ ኔም አረ እግዚአብሔር ቃል እኮ በእውነት ለራሱ ሊያቀርባት እንደገና አንዴ ቆሸሸች ብሎ አይተዋትም ከዛስ ያጸዳታል ያጥባታል ይቀድሳታል ቢዩቲዋን እንደገና ምን ያደርጋል ያመጣዋል። ለምን ፍጥረት ያስተምራችሁ ይልና ስለ ወንድና ስለ ሴት ወይም ስለ ባልና ስለ ሚስት ያቀርባል። ለምሳሌ ወንድ ሲፈጠር ቆዳው ወፍራም ነው። ወደድክሽም ጠላሽም ወደድክም ጠላህም ቁርጥህን ወቅ ሴት ስትፈጠር ቆዳዋ ለስላሳ ነው። ገላዋ ለመታቀፍ እንጂ ለዱላ አልተሰራም። አይ ቆይ እኔ እያሳኳችሁ አይደለም መጽሐፉ ነው። አሁን የሴት ገላ ለምሳሌ የወንድ ድምጽ እንደ ነገሩ ነው ወፍራም ነው። አሁን ራሱ እንዴት ተሰቃያችሁ ችላችሁ ነው የምትሰሙኝ። የሴት ድምጽ ቀጭን ነው። ልክ ነው አይደለም? አሁን የወንድ ድምጽ ለመጮህ አልተሰራም። ለመጮህ የተፈጠረው የማን ድምጽ ነው? እስቲ የህፃን ልጅ ድምጽ ስሙት ሲያለቅሱ እና ትልቅ ሰው ሲያለቅስ ዝምበል ምን ሆንክ ነው የምትሉት? ህፃን ልጅ ሲያለቅስ ምን ሆነች እናቷ አይታለች። ለምን ድምጹ ይለያያል። ልክ ነው አይደለም? ያልወለደ ሁሉ ይራራል። አሁን ያቺ የታቀፈችው ጎረምሳ ነው ወንዱ ቢጮህ እስቲ ዝም አሰኙልኝ አይባልም። ጡት ስጡት ነው የሚባለው። ምን ሆነ እኔን ወድቆ ነው ይባላል። ወንድ ከጮኸ ደስ አይልም። ሴት ከጮኸች ግን ድረሱ ማለት ነው። ምን ይያለ ነው መጽሐፉ? እኔ ግን ላለው ሚስጥር ታላቅ ነው አለኮ። ምንድነው ሚስጥርነቱ? ስትፈጠር ራሱ ወንድ ልጅ ወጥ ነው። አሁን ለይቀረው ማውራት አለብኝ። ተግባብተናል በእውነት በቃ አሁንማ ያለነው እንግዲህ እግዚአብሔር ይባረክ። ወንድ ቀጥ ያለ ነው። ሴትስ ስለ ወንድ ተፈጠረች አይልም? ንገሩኝ እስቲ። አሁን ለምሳሌ የቬሎ ኔቸር ቬሎ ከየት የመጣ ነው ይመስላችሁ? እስ ቢብሊካል እኮ መጽሐፍ ቅዱሳዊ ነው። መነሻው ርብቃ ናት። ርብቃም ገና ከሩቅ ስታየው ያ የከብቱን ኃላፊ የጌታዬ ልጅ ያ ነው ማገባው አለች። አዎ እሱ ነው አላት። ያ የከብቱ ኃላፊው ከግመል ላይ ወረደች ይላል። ከዛ ተሸፈነች አይልም? ያ መነሻው ቬሎ መነሻው መጽሐፍ ቅዱስ ነው። እንዳትጭበረበሩ። ምን ማለት ነው? እስክትገልጠኝ ተሸፍኛለሁ ማለት ነው። በጮኝነት ጊዜ ዝሙት የማይፈጸመው ሰርፕራይዝ ስለሆነች ነው። ቀድመ ከገለጥከው ቬሎንማ ሰርግ ምን ያደርግልሃል? ሰምታችሁኛል ወይ?
ተኮሳተሩ ፓስተር ልክ ነው አይደል ግን አንተ ተቀበለዋል አይደል ስለዚህ አንተ ትረዳኛለህ አንዳንድ ወገኖቼም አይጠፉም እዚህ ቬሎ መነሻው ምንድነው ከዛ መጣች ተጠጋት ከዛ አወቀሱ ግን መጀመሪያ መግለጥ ነበረበትና መጥቶ ጨርቁን ገለጣት ባልየ ሄዶ ሲገልጣት ማለት ነው መነሻው ይሄ ነው ገለጣት ይልና አያት ይልና ወደዳት አይልም ወንድ ልጅ ግን አይተኸው አይደለም እኮ የምትወጁ አንዳንዴ ፉንጋ ሆኖ አፍንጫው ጎራዳ ሆኖ በፍቅር ትሞቻለሽ ለምን በንግግር አይደለም ወንድም ይወደደው በቃ ዝም ብሎ የሆነ ውድቅ ይላል ልብሽ ላይ በቃ ዝም ብሎ አንተና አፍንጫዋ ጥርሷ የምትለው ከዛ አያት ይልና ከዛስ ወደዳት ከዛ ወደ እናቱ ምልፍኝ አገባት ይላል ከናቱ ሞት ምን አለ አባትየው አብርሃም ሲለምነው ያልተጽናና ሰውዬ ሴትየዋ ገብታ ዳነ ሚስቶች መድኃኒት ናቸው አዎ አንዳንዶቻችሁ ፍርሃት ይዛችሁ ትላላችሁ ወጋው ሚስቶች ይሁን አንድ ጻፊ ያለ እንዳውም ህመሜም ነሽ መድኃኒቴም ነሽ ብሎ ቢያመኝ ባንቺው እንትኔ አረቄ እንደጠጣ ሰው ደም ስሬ እንዲ ሲል ባንቺው ነው ሚለው እምድነውም ባንቺው ነው ይላል በፍጥረታቸው ውብ ተደርገው ተፈጥረዋል ሴቶቹ እላችኋለሁ ይላል ይሄ ሚስጥር ለሴት ብቻ አይደለም ማለት ለማይ ተጻፈ ነው ቴንኪው ለቤተ ክርስቲያን ነው ቤተ ክርስቲያን ቢዩቲ ናት ሼፒ ናት ቅርጽ አላት መዓዛ አላት ጠረን አላት ያደረባት እርሱ ኦኬ እንዴ ቆነችስ በኋላ ለክርስቶስ የተገባች እንድትሆን የእግዚአብሔር መንፈስ ሜንቴን ያደርጋታል ውበቷን በመጨማደር ሲኖርባት ሄዶ ውበቷን ይመልሰዋል ፊቷ ቢቆሽሽ ከቃሉ ጋር ያነጻ ፊቷን ያጥባታል ኖ ለንጉስ እንድትመጥኝ ነው እያለ መንፈስ ቅዱስ ቢዩቲዋን ይጠብቃል ከኔ ጋር ናችሁ ኦ ማይ ሎርድ ዋው ስለዚህ ባልየው ይላል አይኑ ሚስቱ ላይ የተከፈተ ነው ሁሉ ጊዜ ምኗን ለመጠበቅ ውበቷን ለመጠበቅ ስለዚህ ያለውን ሪሶርስ ይጠቀማል ያለውን ተፈጥሯዊ ነገር እኔ እግረ መንገዴን ተፈጥሯዊ ነገር መጠቀም ጥሩ ነው ዘመናዊ ነገር በጎ ሆኖ ማይጎዳ ከሆነ ይሶኬ አሁን አገልግዬ አቃለው እንዲህ አይነት ሰውና ደንግጬ አቃለው እንዴ ምንድነው ስል አይ ሪብስ አስወጥቻለች ወገቤ እንዲቀጥን አሉ ሪብስ የሚያስወጡ አሉ አንድ ሪብስ ሁለት ሪብስ ሁለት ከዚህ ከዛ ቀጭን እንዲሆኑ ፊታቸው እንዲቀላ ጉበታቸውን መርፌ የሚወጉ ሴቶች አሉ ጉድ ነው ዘንድሮ ታቃላችሁ ጉድ ነው አሁን ያለ እኔ እዚህም ካላችሁ ሰላም ለእናንተ ይሁን እኔ በሰላም ከዚህ ከተማ ቢሄድ ነው ጥሩ እኔ አሁን ክፉ ነገር ተናግር ያለው ያልተናገርኩም ይሄ ሁሉ ስቃይ ምንድነው ለምን ጂማት ገቢም ባጭሩ በስማም በቃ ለምንድነው ወደ ሞሮኮ ሄዱ በተፈጥሯዊ መንገድ ሪብስ ያስወጥተው ጉበታቸውን ተወቅተው ፊታቸው የሚቀላ ኦኬ ፊት የሚሰሩ ዲምፕል የሚተቀጠቁ ሰዎች ዲምፕል አሁን በመርፌ ይሰፋል እና ስትስቂ ጉርጉድ እንድትይ ባትጎረጉጂስ ምን ችግር አለ ይሄ is not fair እኔ አሁን ይሄንን ነገር ሁሉ በእውቀት ሳይሆን በአይኔ ስለማቅ ነው እኛ አሁን ብዙ ነገር ነው የምናየው መቼም በእውነት እናንተ አሁን ታድላችኋል በእውነት እኛ አሁን ፈርዶብናል አዲስ አበባ ብዙ ነገር ነው የምናየው እንዴ እጅ ስትጭኑ ቅድም እንደነገርኳችሁ ነው እና መንፈስ ቅዱስ ቢዩቲዋን የሚያመጣው ይሄን ብያችሁ ጨርሳለሁ ከቃሉ ጋር ነው የሚለው ይሄኛው በውበቷ የሚመጣው በምኑ ነው በዚህ ቃል መንፈሳዊ ዓለሞቻችሁን እንደገና ሪኒው ያደርገዋል እንደገና ይሰራዋል በምኑ ጋር ከቃሉ ጋር አንጽቶ ይላል በሜካፕ አይደለም ውበታችሁን የሚያመጣው በቃሉ ነው ወደ ቃሉ ይመልሳችኋል ኢየሱስ እንድትሉ ያደርጋችኋል ከእግዚአብሔር ጋር ያላችሁ ሰላም የተጠበቀ እንዲሆን ያደርጋችኋል በቃሉ አማካኝነት እስቲ ቲቶ ላይ ያለውን ቃል አንብብና ለጨርስ ቴንኪው 6 ሰዓት ሆነብኝ ቁጥር 5 ነገር ግን ያዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ መደበኛ ትርጉም ነው ማነበው ዛሬ
ስላደረግነው የጽድቅ ሥራ ሳይሆን ከምህረቱ የተነሳ አዳነን ያዳነንም ደግሞ ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው እስቲ መታደስ በለው አንድ ጊዜ መታደስ ይሄ እግዚአብሔር መንፈስ ያዳነን በምን እያጠበንና እያደሰን ነው በውስጣችን የተቀመጠው ብሎ የሚያጠብ ነው የሚያድስ ነው ከዛስ ቁጥር 6 ይሄም መንፈስ ቅዱስ ዋው what a word ይሄም መንፈስ ቅዱስ ይሄም መንፈስ እግዚአብሔር በአዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ ምን አደረገው አፈሰሰው ይሄው በጸጋው ጸድቀን የዘላለም ሕይወትን ተስፋ ይዘን ወራሾች እንድንሆን ነው እስከ መጨረሻ እንድንዘልቅ ነው መንገድ ላይ እንዳንቋረጥ እንዳንጨነግፍ መሃል ላይ ኮላፕስ እንዳናረግ ዳር እንድንደርስ መጨረሻ ያለው ሕይወት እንድንኖር መሃል ላይ እንዳንቋረጥ ያ በጀመርነው ውበት በጀመርነው ስፒድ እስከ መጨረሻ እንድንቀጥል እያጠበን እያነጻን እስከ መጨረሻ ወራሾች እንድንሆን ያደርገናል በሉ መጨረሻ አለኝ በሉ እስቲ አንድ ላይ በምን ማለት ነው መንፈስ ቅዱስ ምንድነው የሚያደርገው እስከ መጨረሻ እያደሰን ያኖረናል እዛ ሚልኪያስ ምዕራፍ 2 ላይ እግዚአብሔር እምነቅፍብህ ነገር አለኝ ይላል ዋው በጣም የሚገርም ቃል ነው በምንድነው ብለሃል ይላል እዛው ይመልሰዋል የወጣትነት ሚስትህን አታላሃታል ይላል ኦኬ እንዴት አላችሁ ይላል እዛው ነው የሚመልሰው ራሱ ይገርማችኋል እንዴት ትሉ አይ የፍቺዋን ጽፈፍታት ስለሚል ህጉን እየተጠቀሳችሁ የልጅነት ሚስቶቻችሁን እየተዋችሁ ይላል እንደገና ወጣት የሆኑ ሴቶች ጋር እየሄዳችሁ ታገባላችሁ ይላል እዛው ጋር ማብራሪያውንና አዲሱ መደበኛ ትርጉም ስታነቡ መነሻው ምንድነው ለምሳሌ ይጋባሉ ይሄ መጽሐፍ ቅዱስ ነው ማወራችሁ እቤት ገብታችሁ አንብቡ እሺ እኔ ያላለኝን አላወራም ከተጋቡ በኋላ አብረው ይኖራሉ ባልና ሚስቶቹ ሴቶቹ 1 2 3 ሲወልዱ ያ ቀድሞ የነበረ ውበት ቀድሞ የነበረ ቅርጽ ቀድሞ የነበረ ነገሮቻቸው ያጡ ልጆቹን መንከባከብ ልጆቹን በየሄደችበት ስታጠባ ስትንከባከብ እንዴት ሆኑ ስትል ልጆቹ መሃል 5 6 ሲወልዱ ወንዶቹ ምን ያደርጋሉ ጥቅስ እኮ አለን ይሉና ቅርጿ የተበላሸችዋን ወጣቷን የልጅነት ሚስቶቻቸው ምን ያደርጉና ይፈቱና ተመልሰው ሄደው ምን ያገባሉ ወጣት ያገባሉ ከኔ ጋር ናቸው አጀንዳ ይቀይራል ኪዳን ያፈርሳል በቃ ብለን ነበር መስሎን ነበር ይላል ኢዚ ያደርገዋል ፍቺውን ከዛ ይፈታና ሌላ እንደውም አንዳንዶቹ እስከ መቼ እኛን ሴት እናገባለን የአሕዛብ ሴት እናገባ ይያሉ የአሕዛብን ሴት ሄደው ያገቡ ነበር የልጅነት ሚስትህን አታለልካት ጥቅስ እየተጠቀስክ ቶራውን እየተጠቀስክ የሙሴን መጽሐፍ እየተጠቀስክ ፈታሃት ከዛስ ቅርጿ ያልተበላሸ ድሮ እንደነው ልክ ገና ልጅ አገረድ ብቅ ስትል 16 17 18 ዓመት ሲሆናት እንደገና እየሄድክ ታገባለህ ይላል እኔ ግን ይላል አንድ ላይ ዛው ሚልኪያስ ላይ ወድጃቸዋለሁ ይላል በማይለወጥ ፍቅር ወድጃቸው ቅርጻችሁን ብታጡ የነበራችሁ ያ መልክ ስትጀምሩ የነበራችሁ አይነት መንፈሳዊ ንቃት ባይኖር እንኳን አሁን በዘላለም ፍቅር አጭቼሻለሁ አንቺም ለዘላለም የማነሽ የእኔ ነሽ ምን ማለት ነው እኔ ካንቺ ጋር የኮንትራት ውል አልጀመርኩም ቦርድ የለም እኔ ጋር እስከ ሽበት እስከ ሽምግልና ምን አረጋለሁ ሸከማል እስከ መጨረሻ በውስጣችን የተላከው ያ እግዚአብሔር መንፈስ እስከ መጨረሻ ቀን ድረስ ቢዩቲያችንን እየጠበቀ እንድንጨርስ ይህንን ልደታችንን ዳግም የተወለድነው ማንነታችንን እስከ መጨረሻ አጽንተን እንድንጠብቅ በውስጣችን ሜንቴን ያረጋል ያድሳል በቃሉ በመንፈሱ ያድሳል ቃል ይልክልሃል በመጣው ቃል ምክንያት ያነቃቃል መንፈሱን እንደገና ያትርፍርፎ አፈሰሰው አይልም እላይክ ላይ ተጥለቀለቃለ በመንፈሱ በዘይቱ እስከ መጨረሻ ድረስ ይሄንን ሰው ባገሬ ማየት ያምረኛል ከነ መንፈስ ቅዱሱ የሚያመሽ ሰው የሚያረጅ ሰው
ድሮ ያለውን አርጅቶ ከዘራ ይዞ የሚደግም ሰው ድሮ እንዳመነ አሁንም የሚያምን ሰው በመካከል ፌል የማያረግ ሰው በጌታ በኢየሱስም እጃችሁን አንሱና አልጨነግፍም በሉ እስቲ አንዴ አረ በደም በሉ እስቲ ድገሙና ይሄ የተጀመረው የእግዚአብሔር መንፈስ በእኔ ላይ እንደገና ይቀጥላል በእውነት ስላረካው እኛ ቸርች ሰብከዋለሁ ይሄን ቃል ኦንላይን ስትሰሙ ወይ ታምኑ ይሆናል ከኔ ጋር ናችሁ አይኖ ድካም ሙቀት እንዳለ ግን ይሄ የመጨረሻ መልእክቴ ነው የእግዚአብሔር መንፈስ እስከ እድሜ ጫፍ ያድሳል ሽምግልናዬን በዘይት ምን ያደርጋል መዝሙረ ዳዊት ያለመልመዋል አንድ ቀንድ እንዳለው ኃይሌ ከፍ ከፍ ይላል አይልም ይሄ አንድ ቀንድ አሁን የምናቃቸው ከብቶች በሙሉ ሁለት ቀንድ ነው ያላቸው አውራሪስ የሚባል አንድ ቀንድ ያለው አለ አፍንጫው ላይ እሱ ሁለት ቀንድ ካላቸው ይልቅ ኃይለኛ ነው ዛፍ ይጥልበታል መሬት ይቆፍርበታል በጣም አደገኛ ነገር ያደርግበታል አንድ ቀንድ እንዳለው ይላል ጉልበቱ እንዳልተከፋፈለ በየቀንዶቹ ያልተከፋፈለ ጉልበት ያለው ኃይሉ የተጠበቀ ሽምግልናዬን በምን ያለመልመዋል በዘይት ባይዘው እርጅና ማለት የዘይት እጥረት ነው አይደለም ሳይንሱን ሐኪሞች የላችሁም እዚህ እከለ ያረጀ የሚባለው በየጆይንቱ ያለው እንትኑ መቅኒው ይፈሳል ይንቋቋል ማለት ሲደርቅ ሰውየው ብዙ ቦታ የሚንቋቋ ሰው አለ አሁን የሚሰማ ጠፍቶ ነው እንጂ ብዙ ሰው እየተንቋቋ ነው አሁን እና ሰላም ለእናንተ ይሁን ዘይት ግን ሰውየውን እንትን ያርገዋል እንደገና እግሩ እጁ እንዲል ድሮ ያረግ የነበረ እግራውን እሺ አይልም እየቆየ ሲመጣ ያረጀ ሲመጣ ፈሳሹ እንትነ ድርቅ ፍሪክሽን ነው ያለው እና ሰውየው ሲቆም 8 ቦታ ቋቋቋቋ ይላል እና ቸርች ውስጥ እንደመኖር ያለ ከባድ ነገር ምን አለ በቃ አሁንም ልሳን የሚያወራ አሁንም ወንጌል የሚሰብክ አሁንም ቸርች ላይ ትኩስ የሆነ ሰው አይዞ የሚል በፈተና መካከል ያበበ ፐርሰናሊቲ ያለው እንደ ጽጌረዳ በሾ ተከቦ የሚፈካ በፈተና መሃል ሆኖ ወገግ የሚል እናንተ ወጣቶች አማራጭ የላችሁም ይሄን የቀረው እድሜያችሁን አሁን ባለው መንገድ አንዘልቅም የእግዚአብሔር መንፈስ መስት ያስፈልገናል አሁንም ይሄ መንፈስ አሁንም በላያችን ይመጣል እስከ መጨረሻ ድረስ ያጸናናል እያደሰን ሄሎ እያደሰን አሜን የሰራኝ በዙፋኑ ላይ አለ ካላችሁ ለጌታ ጨብጨባ በቃ ዱምቴ ዱቢን ማልቱ አፈማ ምን ቀረ ማለት ነው በዕብራይስጥ ምን ቀራው ምንም በዚህ መንፈስ እንቀጥላለን ደግመን እንገናኛለን ወይ ደግሞ በህይወት ቃቆየን እዚህ መሬት ላይ እየዘለልን እንደገና ትኩስ እንደሆን እንኖራለን አሜን ፈተናው ግራ ገባኝ መከራው ስደቱ በሽታው ያለ ዝም ብሎ ሮሮ ማያወራ መቀጣጣል በውስጡ ያለ ኢየሱስ ያድናል ቃል የሚያወራ ከቃል ጋር የተነካካ ህይወት ያለን ሆነን ደግመን እንገናኛለን ዘኢንድ ጨረስኩ ተዘጋ መጋረጃው በቃ አሁን ስብከቱ አለቀ